አየው መልክ በጣም ይደርሰሽ አብሽር። ቆንጆ ምንድን ነው? በጣም ቆንጆ ነሽ። እሺ አመሰግናለሁ። ስልክሽን ስጪኝ፣ ቁጥርሽን ስጪኝ፣ ደስ ይለኛል። ወይኔ ሚስት ተበላሽ። ወይኔ ኧረ ወይኔ ኧረ ወይኔ ዛሬ ተበላሽ። ቁጥርሽን እሺ አተው እሺ በምን ሊያዘው በምን ሊያዘው ፌስታል ልስጥህ? ለነገሩ ፌስታል ተከልክሏል። ኧረ አንዴ ቁሚና ስልክሽን ስጪኝ። ሙድ ይዛለህ እንዴ? ኧረ እኔ ምን ሙድ ይዛለሁ? ልብ ይዘሽ ሄደሽ። ወይ ጉድ! ዛሬ ደግሞ ምን ይጣለብኝ? ወይኔ 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 ተጎዳሽ? ደህና ነኝ። አንቺ ግን ምን አይነት ጨካኝ ነሽ? ቁጥርሽን ስትጪኝ ልትይዢ ነበር እንዴ? አንተ ግን ጤነኛ ነህ? ዛሬ ፍጹም ጤነኛ ነው እንኳን አረጋገጥኩ። እንዴት? ያንቺ ነው በታይቼ እንደዚህ ባልሆን ኖሮ ጤነኛ መሆኔን ጠራጠር ነበር። ስልክህን ሰርቄሃለሁ። ልቡን የተሰረቀ ሰው ስለስልኩ የሚጨነቅ ይመስልሻል? ኧረ እባክህ እኮ እና ቁጥርሽን ስጪኝ። እሺ ግን በምን ትይዘዋለህ? እስክሪብቶ ይዘሻል? ወይ አላስኩ። ምን ይሻላል ታዲያ? ወይ እንጨት ነገር ቢኖር እጄ ላይ ፈክፍቄ ይዘው ነበር። በቃ ቆይ ወይ በቃ በዛ ያለው በጣም አመሰግናለሁ። ይኳቸው አብሽር። አምጣ ቆይ ሲምን ልክተት ለምን ብቻ እይታ ነኔኔኔኔሃ ገርቋኝ ጨዋታ ነኔኔኔኔሃ ቀርብሽ ያቺ በጣም መልካም ሴት ነሽ። እርስ በርስ መተሳሰብ አለብን። እውነት ከሱ ከፈጣሪ ታገኛለሽ። አሜን። በቃ ያዘው 0942 ይዛት እኔም ያልኩኝ ነካ በጣም አመሰግናለሁ። ስራስፈታሽ በቃ ሄዶ አረጋ ተኩኝ ማሰብ ስለራሴ ካጠገብ በቃ እንዳጠፋ እንዴት በሙሉ 2018 ልክ አይደለም። ምንድን ነው ዛሬ አየሩ? አንተ ያመሃል? በጣም ይቅርታ። አብሽር። እሺ በቃ ትሽ ዛሬስ ግብ ሰራ። ፈጣሪ ቅር አይለንም። እንዴት ተጨንቆ የሰራትን አስከፋናታ። እንዴት ነው የምታምረው አንተ ሱሪን እየቀለለኝ ነው። አንተንም ወይኔ ብቻ የፈራሁት ነገር ደርሶ እንደው ስልኬ እዴ የኔ ስልክስ ለቡታታ ተናስልኩ ቢያይስ አንቺ አራዳ መቻወድና ነው እንጂ ሌባ አራዳት ያዛት። ኧረ ተው በስማችሁ አትጥሪ፣ ስቅ እንዳይላችሁ። እሺ ስልክሽ እየጠራ ነው። ማን ይላል? ወረደች ይላል። ደግሞ በዚህ ሰዓት ይደውላል እንዴ? ምን? እሺ ማዘርሽ ናት እንዴ? አይ አክስቴ ናት። ይኸውልሽ ስሚ፣ ስልኬን ካልመለስሽ ሌባ እንደሆንሽ እነግራታለሁ። ወይ በእናትህ አትናገርብኝ፣ ትቆጣኛለች። ይኸውልሽ እየቀለድኩ አይደለም። ተው በእናትህ፣ አለበለዚያ ግን እጅ በጆሮ እንዴት ነው የምታደርገኝ? ጅል ሄሎ ስማ፣ ወንድ ነው ማን ነበር? ይኸውልህ የአንተ ቁንጭ ሰርቃ እየተባረረችልህ ነው። እሺ እንዴ ወይኔ እማዬ፣ ምንድነው ደግሞ? እናቴ በቃም ነበረ። እናቴ አለኝ ካለች ለህይወቴ። በእናትሽ ምንም እንዳታረጊሽ። እናትህ ተወዳታለህ ማለት ነው። ለነገሩ ወንድ ሆኖ እናቱን የማይወድ የለም። በእናትሽ እናቴ ታማሚ ናት። ምንም እንዳትያት፣ ትደነግጥብኛለች። እሺ እንደዛ ከሆነ ስልኬን አስቀምጥና ወደኋላ ሂድ። እሺ ይኸው ነኔሃ ያንቺ ቆንጆ አልኳት ተደንቄ ልቤን ላስደስተው እስኪ አንቺ ተዋው። እሺ ሂዷ የኛ ስብ እኔ ማስጠጣፋ። እሺ እንዳታነሽ እባክሽ። ይኸው ስልካችንን አስቀምጪኝ። ናፍቃት ይሆንብሃል እኮ ወንድሙ። ራውፍና
እማ አቤት ጓቫ አንጻ ምን ጋር አይ ቲንክ ቦታውን ካወቅሽው ዛሬ ፋሪፍ ስልክ ታገኛለሽ። እሺ ዝንቦቹ እንዳይረብሹት እኮ ነው። ተባረኪ ልጅ ተባረኪ። ስልኬ ግን ረበሹት፣ ይቅርታ። ምንም አይደል። ሄሎ ኤሌን ቆንጆ። አቤት እንዴት ነሽ? አለው። በዚህ ሰዓት ደውለህ እንዴት ነሽ ትላለህ እንዴ? ናልሽኝ ወራጅ አለ በቃ። ታክሲ ውስጥ ያለሽ መሰለሽ እንዴ? መውረጃ ጋር ስደርሽ ትወርጃለሽ። ነፍሷ እንዴት ሆንሽ? አልበረገደም እባክህ። ምን? እሺ ለወርቅ ስልክ አይጠራም እንዳይባነንብኝ ብዬ ተውኩት። አብሽር፣ እኔ ወርቄያለሁ። በዚህ ፏን እንላለን። አይኔማ እኮ ተሸጥረህ እንሆናለን ብዬ ፈርቼ ነበር። ሄሎ ወይ እኔ ቆንጆ። ምን? እሺ አሁን ይመችሻል? ምን? እሺ ነው ማን ልበል? የባለፈው ልጅ አልባነንኩ። በተን ስልክ ሰጠሽኝ፣ ከዛ ቁጥርሽን የሰጠሽኝ እንዴ? ጤነኛ ምን ነው ጠፋ ታዲያ? ፈላጊ ጠፋ። ፈላጊማ ሞልቷል። ምን ሆነ ነው? እኔ እዚህ ጋር ቆሜ ስልክ ታወሪያለሽ? አቦ ምን አባቱ አምጣ እባክህ። ሄሎ ምን ነው? አይ ኢትዮጵያ ውስጥ እንዳለ እንድናውቅ ነው መሰለኝ። እንዴት? ምኑ? ኔትወርክ የሚቆራረጠው። ኧረ ጨዋታ። ዮርዲ አንተ ዮርዲ። ሄሎ ያሟም እንዴ? ዛሬ በምን ልውል ነው? ምን አልሽኝ? ወይ አብረን ነው እንዴ? እሺ የት ነህ? ስልኬን የሰረቅሽኝ ቦታ ጋር ነኝ። መጣ አፍጥኚው በእናትሽ። ይሄ ደግሞ ታባስ ነው ያለው። በእናትሽ ምንድን ነው የምትለኛው? ምን አልኩሽ? ቆየት እንዳደርሽ ማወቅ የለብኝም? ቆየት ቁጣዬ ነው። ሄሎ በቃ ወደ ስራ ልገባ ነው። ቻው። ወይኔ ስልኬን ሲጀመር እናቴ ጋር ነው ማድረው ብለሽ ጓደኞችሽ ጋር አይደርሽም? ምነው እናቱ ነውር አይደለም እንዴ? ቆይ አረማ ስልኬን ስጭኝ፣ ያልጨረስኩት ነገር አለ። ምንድነው? እሺ ንገሪኝ፣ እኔ ልጨርስልሽ። ምንድነው እያሉ ያለው? እሺ ንገሪኝ። ለምን አስታሽን ጓደኞችሽ ጋር አዳርሽ? እሰይ እንኳን አደርኩ። ስለማከብርህ ነው። እሺ ዋሽክ አንተ አለ አይደል እንዴ እኔን ሳትነግረኝ የት የምታድረው? አረማ ምንድነው ይሁሉ? እሰይ በይልኝ። እሺ እሰይ ተከከለሽ ብሳ የወርኝን አርምሰኝ። ኧረ በስመ አብ። ምን አለሽ እንዴ? ቆይ ማነሽ? ሃና ነኝ በይው። እንዴ ኧረ እኔ ሜሪና ነኝ። መቼ አይደለሽም አልኩሽ። በየተባልሽው ናፍሽ አትይም። ኧረ እሺ ሃና ነኝ። አንቺ ግማታ፣ ያው ተለያየልሽ። ደስ አለሽ? አዎ በጣም እንኳን ተለያያችሁ። እንዴም በይው። ያንተና የቤቲ ነገር አብቅቶለታል። ሁለተኛ ጠገባ እንዳትደርስ። ያንተና የቤቲ ነገር አብቅቶለታል። ሁለተኛ ጠገባ እንዳትደርስ። አንቺ ማናባሽ ስለሆንሽ ነው በእኛ ፍቅር የምትወስኝ? እንዴ እኔ እኮ አይደለም ያልኩት፣ ራሷ ነች በይ አለችኝ። እውነት ቤቲ እንደዛ አለችሽ? እንግዲህ በጣም ነው ማስለው። የእኛም መለየት ከሆነ የምትፈልገው እንደውም በቃ ራሴን አጠፋለሁ። አንቺ ራሴን አጠፋለሁ እያለሽ እኮ ነው። እሺ በምን እናግዝህ በይው። በምን እናግዝክ? ኧረ ዘጋው። አዎ እውነት ወይኔ ባሌን ገደልኩት። ወዴት ነው የምትሄጂው ታዲያ? ወደ ቤት ባሌ ጋር ልድረስለት። ኧረ ግን የምትደርሽለት አይመስለኝም። ወይኔ ባሌን ገደልኩት። ወይኔ ጉዴ። እሺ ምን ላድርገው ነው እንዴ? እቺ ደግሞ ፓስወርድ የላትም እንዴ? በቃ ተውኝ፣ ልሙትበት። አንተ ደግሞ እባክህ ዝም በልና ሰፋ። ምንድነው የምሰማው? ቆይ ለምንድን ነው እንደዚህ የምትሆኚው? ምንም ቢሆን እኮ አፈቅረዋለሁ። እሱም የሚያፈቅርሽ ይመስላል። ታዲያ ለምንድን ነው እንደዚህ የምትጣሉት? አላውቅም፣ ሁሌም ነው የሚያስቸግረኝ። ደግሞ የዛን ቀን እናቴ ጋር ያደርኩት የኔን ስሜት እንዲሰማው ብዬ ነው ጓደኞቼ ጋር እንዳደርኩኝ እንዲያውቅ ያደረኩት። ምን ይዞረኛ ነሽ በእናታችሁ? ባትሩ መናገራችን እንደሽ ታፈቅራለሽ በጣም። በቃ እሺ አትርከቢ። የአራሹን ነገር በሙሉ ሰምቷል። መቼም የሁሉ ነገር ሰምተው ራሱን ያጠፋል። ታጠፋለህ እንዴ? እውነት? አዎ። አንቺ እንዳትጠጊኝ እሺ። አንዴ ላውራው። ሄሎ ቆይ ማነሽ አንቺ? እኔ ክረምት በጎ አድራጎት ሴሚናር ሳተፍ ጉብል ነኝ። ውይ በጣም አመሰግናለሁ። አብሽርሽ አባቴ። ግን አንተ ምንድነው እንደዚህ የምትወዳ እኮ ነው የምፈልገው አታደርግላትም እንዴ? ኧረ ያዙልኝ፣ ሌባ ያዙልኝ።
ምን አንቺ አምሻንዴ ምን ያመኛል? ስልኬን መውሰድ ሳይንስ ከባሌ ጋር ጀናጀኛለሽ እንዴ? ኧረ ስላንቺ ነው ማውራልሽ ባክሽ ሌባ። ኧረ ያዙልኝ ባሌን ልትነጥቀኝ ነው። ምን ሾካካናት? ስማ አንተ እንደምትይ ብትቀርብ ነው የሚሻለው። ምን የምሬን ነው። ይቺ መጥፊያ ክረምቶ ነው ማለት ከዚህ ጋር አብረህ ከምትኖር ራስን ብታጠፋ ነው የሚሻልክ። ምስት ያስደውለኛል። ምን ነው ሐሳቤን ቀየርኳ። አባት ዘመና የሆነች መስላት በደስ ማንገለ መደወል ማዘርጋ እንደዛ ከሆነማ ሲወር ላወራቸው ፈልግ። ስለምን ምን ቢበሉ አንቺን የመሰለሽ ስዕል የመሰለሽ ልጅ እንደውለት ተጫዋች ነው እባክህ። ምን ነው አይሰራም እባክህ። መልሳ ከደወለች ልጅ ደውላ ነበር በለለ። እሺ አመሰግናለሁ። ችግር የለም። እሷ ነች እሷ ለነፍሷ አሳሳ ጥፋት ሆኖ አልስሷ በጣም በዛ ክሷ እኔንም እሱንም ያንንም ሰው አብሮ ከሰው እንዳይወጣም አሉ። አሁን ሄሎ ማዘር እስኪ ወደ ኋላ ዙር። ኧረ አንቺ እንደዚህ አይነት ቀልድ አይመቸኝም። ቀሉንማ የጀመርከው እኮ አንተ ነህ አባቴ። በምግብ ቢሆንማ ኖሮ የነገሌ ልጆች ቢኒ ጁኒየርን ባልመሰሉ ነበር። እንዴ አልገባኝም። ስልኬን እየሰረቅሽኝ ነው እንዴ? መሆኑ ነው እንግዲህ። ወይኔ ኧረ እንደው በፈጠረሽ በእናትሽ ስልኬን መልሽልኝ። ልታለቅስ ነው እንዴ አንተ? ወይኔ ዛሬ ደግሞ ምኑን ነው የለቀቀብኝ? ሊያስቀጽፈኝ ነው እንዴ? ኧረ በእናትሽ እኔ ብዙ መሮጥ አልችልም። ስልኬን መልሽልኝ። እና እኔ ስስናረ እንዴ የምፈልገው ምኑን? አለመሮጥህን ነዋ። ኧረ አንቺ መሮጥ እያቃተኝ ነው። ዛሬ እኮ አትርከምስልኝ ነው። ኧረ ልወድቅ ነው። እሺ ቀስ በል እንዳትጎዳ በእናትሽ። ወደኩ ኧረ ጓጓህን አፍጥና። ወደክ እንዴ አንተ? ወደክ እንዴ? አባት ወይኔ ጉዴ ዛሬ። እሺ ወይኔ አንቺ ሌባ ስልኬን አምጪ። ምንድን ነው? ኧረ ሌባ 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 ኧረ ድረስልኝ። ምንድን ነው? ስልኬን ሰርቆኝ ልክ ሲያያዘ ሊመታኝ ነበረ። በስመ አብ። አንተ ኧረ ሰውዬ እሷ ነች ሌባ። ደግሞ እንደዚህ ጀመራችሁ? ሰውዬ ምንድን ነው የምትለው? ካላመንከኝ ስልኬ እጇ ላይ አለ። ፓስወርዱን አስከፍትና ከዛ ታውቃለህ። ምንድን ነው? ለምንድን ነው የምትሮጠው? ፓስወርዱ ሩጫ ስለሆነ። እያመለጠች ነው እንዴ? ምኑ ከብት ነው በእናታችሁ? ወይኔ ኧረ ይቅርታ። ደህና ያስኳትን ልጅ ካስመለጥከኝ በኋላ ይቅርታ ይላል እንዴ? ይቅርታን ቀቅለህ ብለው። ምንድነው ይቅርታ አልኩህ አንዴ። ኧረ ጋይስ ልትጣሉ ነው እንዴ? ምንድነው የምትይው ደግሞ አንቺ? አርፈሽ አታመልጭም እንዴ? ምን አልክ? ማለቴ በማያገባው የሚገባ ሰው አልወድም እንዴ። ክሬዲቲንማ እንዳትነጥቁኝ። እሺ ኧረ እንደው በፈጠሪ ስልኬን ስጪኝ። ልሰጥህ ነበር እኮ ስላልነደድከኝ ግን አልሰጠም። ምን አደረኩሽ? እንዴት ትሸውደኛለህ? እኔ እኮ አዝኜልህ ነበር የተመለስኩት። አንተ ግን ካዳኸኝ። ምን ላድርግ ታዲያ? ስልኬን ሰርቀሽኝ። ቆይ አንቺ በእኔ ቦታ ብትሆኝ ምን ታደርጊ ነበር? ምን አድርጋህ ነው? ቆይ ማነህ? እስኪ ያልበላን አትከክ። ምን አልሽ? ምን ነው ለአንተ ጊዜ ሲሆን አይሰራም እንዴ? ምኑ? በማያገባ አትግባባ እኮ ወደዛ። ኧረ እሱን ታዩና መልሽልኝ። ላዘነልኝ አዝናለሁ እና ያርግልን አምለው። አቤት ውሸት። ምንድን ነው? እውነት ለሰው ብታዝኝ እንዲህ ትሮጫለሽ? ማን ጠራው? ቆይ ሩጥ ያለ ሰው አለ እንዴ? እኔማ እሱን ማገዜ እኮ ነው። እባክህ ማንም አይፈልግም፣ ተመለስ። ምን? አዎ እባክህ ወደዛ ሂድ። አይ አበሻ ድሮም የሚያግዘውን አይወድም። ምን አገባኝ? እና ምን አልሽኝ? ኧረ ፍታ በቃ። ምንድነው የምፈታው? ስልኩን መልሽልኝ እንጂ። እንግዲያውስ ድረስ አንተ እንደዚህ የሚያወጣጥርህ ምን አልሽ? ምንድን ነው የሚያወጣጥርህ? ማን አባነ?
ዘመና የሆነች ቆይ ማን ነው እኔንም እሱንም ቢያሰኛ አልገባኝ ብነግራት አንተንም ነገር ሰላት ቦታ ፉገራዋ በስተዋል በጣም አመሰግናለሁ። እኔ ሊቀር እንዳልከ ሚስት ሚቀር እንደምትል ተስፋ አደርጋለሁ። ማለት ቤት ስትገባ ይገባል። እንዴት? ወይኔ ቀለበቴ እንኳን በጉራ ደረት ተረፍቶ አልቻለውም። ሳንገት እንደፍቶ በየ አረ በእናትሽ መልሽልኝ እንዳታስገድኝ። አያዎች እንደም ሁሉም አለቃ አለው። እውነት ነው እባክሽ መልሽልኝ። ቀይ ምን እንዳታደርግህ ነው እዚህ ያለ ጨቅጭቃ ትገልኛለች። እባክሽ እንዳታስገድኝ። ሲጀመር ምራባክ ልሰራው ለከው ትላለች። አረ ማትለኝ አይኖርም እባክሽ መልሽልኝ። አንተ ወንድ አይደለ እንዴ ፈለገ ብትልስ አጋጭ ታደባታ ሲዛታ ወይ ማጋጨት አፈቅራታለሁ እኮ እንዴ እቃዋን ይዛ እናቷ ጋር ብትሄድብኝስ? ታዲያ ምን ተሻለክ? አረ ምን ተሻለ ትይኛለሽ? መልሽልኝ እንጂ። ይሄ እንኳን አልመልስልም። ባይሆን ሌላ ገዝታ ገባ። አረ ተለዩዋለች ባክሽ። ምን እንደዚህ ነው ቀለበት ለእናንተ ብቻ ነው እንደሚመረተው? እነካሽቴ ይሄ ይጠፋሻል እንዴ? ሴት እኮ ናት። ለከኛ ሴቶች ነገረኞች ነገር አይጠፋንም። እንደው በፈጠረሽ ሮጭ አልደርስብሽም። መልሽልኝ። አረ አልመልስልም ባክ ደካሜስ። አረ እንደው በፈጠረሽ። እሺ በቃ ቴብር ላይ ዋጋውን አስገባልኝና መልስልሃለሁ። አረ በእናትሽ ግዴታ አደረግሽው እኮ። ከፈለክ ተው። እሺ በቃ ንገሪኝ። 0934 99 ያው አስገብቼልሻለሁ። ስንት? 1000 ምን ለማይመሰልኩ እንደ ለፋውበትን እኮ የጠየኩት። ምን ነው አነሰሽ? 2000 ጨምርበት። አረ ምንድነው? ከፈለክ ተው። እሺ በቃ ተኩይ ማሰብ ስለራሴ ካተገብኩማ ያው ገብቶልሻል። ያው በቃ ይመጥክ በቅርብ ያሰብኩበት እገልሻለሁ። እሺ ከደረስክብኝ ግደለኝ። ተጎምፔዋ ነው እንዴት አባሽ ነው የምታምራኝ? ወንዱ ፈልቶበታል እናት እማ አናግሪኝ እንጂ። ኧረ ተወኝ እባክህ፣ ስራ ላይ ነኝ። ለራሴ ወክ እያደረጉ መውለልደል ስራው ነው እንዴ? ገበያ ጥናት ላይ ነኝ እባክህ። ገበያ ጥናት? ገቢዎች ነው እንደምትሰሪ በለው። እኔ ግን እንደነሱ ጨከን አለልኝ። እንደውም አንቺ አብሽም እንዴ? ታውቀኛለህ እንዴ አንተ? ምን አባው ነው ማለት ኮራሽ? ይቅርታ ለተጠቀምኩት አይልቃል አፉ በል። ችግር የለውም። እና ምን ልታዘዝ? ገቢዎች ነው መሰራው ብለሽኛል ነበር። ከመቼው ወይ ተሮች ሯጭ እንደሆንኩ ላሳይካ። ወይኔ ፍቅረኛዬ ስጦታ! ጭራሽ ፍቅረኛ አለ? አዎ ለአንደኛ ዓመት አንቨርሰሪ የሰጠችኝ ስጦታ ነው። ወይ እናንተ ወንዶች ምን አይነት ወስላታ ናችሁ ግን? ፍቅረኛ ያለ ነው ጭራሽ ሌላ ሴት የምታወራው? ምን ብርቅ ነው እንዴ? ነገሩ እናንተ እንኳን ፍቅረኛችሁ ላይ አግብታችሁ ራሱ ሚስታችሁ ላይ መደረባችሁ አይቀርም። ኧረ እባክሽ ምን እናንተ 50 ወንድ አይደል የምታወሩት? እና እኛ እኮ ብናወራም አንወሰልት። ያሰበም ያደረገም ያው እኮ ነው። አይ ሴት ልጅማ እስካላገባች ድረስ አይደለም 50 100 ወንድ ነው ማውራት ያለባት። እንዴት? አንዱ ባይሳካ አንዱ ላይ እንድታርፍ ነው። እናንተ ወንዶች እኮ ምናችሁም አይጨበጥም። አሃ ለካ እንደዚህ አይነት አስተሳሰብ ይዛችሁ ነው ከረጅም ዓመት ፍቅረኛችሁ እንደተለያያችሁ በሳምንታችሁ የምታገቡ። እሱን እኮ ነው ምልክ። ስለዚህ እኔም ልክ ነኝ ፍቅረኛ ለሌላ ሴት ማውራቱን ማውራ እኮ ግን አትንካ። እናንተ ወንዶች ደግሞ ካለካችሁ ያማችኋል። ላልነካ ነገርማ ምን አስወራ? ወይኔ አንተንማ ጉሮሮህን ነበር በጥሶ መሮጥ። ምን አልሽኝ? ደጅን ታገኛለሽ። ጠብቅ። ምንድነው ምዝችብኝ? ምን አደረኩሽ ደግሞ? ቆይ እሺ አፍቅራት ታውቃለህ? አፈቅራታለሁኝ እኮ። ጭራሽ ታፈቅራታለህ እንዴ? ባላፈቅራት ማስታወሻዋን እንድትመልሽልኝ እንደዚህ አባርሻለሁኝ እንዴ? አሃ ለካ ያባረርከኝ ነው። እኔ እኮ እንደዚህ ስናወራ የቤተሰብ ማማከር አገልግሎት እየሰጠ መስሎኝ ሳይካትሪስት የሆንኩ መስሎኝ ነበር። እባክሽ ሀብሌን መልሽልኝና የፍቅር ግንኙነታችን እንዳይፈርስ ታደጊኝ። የእናንተማ መፍረስ ነው ያለበት አባቴ። አንቺ ስላልሽ እኮ አይፈርስም። ደግሞ ፈጣሪ ያጣመረውን ማንም አያፈርሰው። አቤት ጥቅሱንማ ታውቁታላችሁ። ጥቅሱን ለመሸምደድ እንደምትለፉት ለተግባሩ ብትለፉ ኖሮ እግዚአብሔርም አይደክምም ነበር። እንዴት እራሳችሁ እያፈረሳችሁ ስራ ታበዙበታላችሁ እንዴ? አንቺ ደግሞ መጀመሪያ የገቢዎች ሰራተኛ፣ ከዛ ዌተር፣ ቀጠልሽና ሯጭ፣ አሁን ደግሞ ባለቅኔ ሆንሽ። ኢትዮጵያ ውስጥ እኮ አንድ ሙያ አያዋጣም። በትሬንድ ነው የምንንቀሳቀሰው። እና አሁን ሌብነት ነው ትሬንዱ? አንተ ሰውዬ አታነካከል እባክሽ መልሽልኝ። አይ የመወስለት ነው ትሬንዱ። አረ ሀብሌን ነው ያልኩሽ። ቁሌታም ልመልስልህ ነው እንዴ? ሰረኩ ጅል እንዴ አንቺ